ውድ ፋሚሊዎች ዛሬ እንግዲህ አዲስ ነገር ነው ይዤላችሁ የመጣሁት። የፈረሰች ከተማ ያ ማለት ለጊዜው የፈረሰች ከተማ ለጥቂት ጊዜ ፈርሳለች ማለት ይችላልው። ግን ከዛ በፊት የከተማውን ሁኔታ ትንሽ ልነግራችሁ እወጣለሁ። የት ከተማ ነው እንዳትሉኝ ደግሞ የት ከተማ እንደሆነ አሳያችኋለሁ። ከዛ በፊት አንድ ነገር ልነግራችሁ እወጣለሁ። ከተማው የተሰራው መንገዱ በመንገድ ላይ ከዚህ በፊት ማለት ነው እኛ ሳንወለድ በፊት የተሰራ መንገድ አለ። ጣሊያውያን ናቸው የሰሩት። በጣም ቆንጆ አድርጎ ነው የሰሩትና አሁን ግን ከተማው እንዳለ ፈርሷል። እንዳለ ከተማው ፈርሷልና በጣም ግርም ነው ያለኝ። እና ያ ማለት ሙሉ በሙሉ አልፈረሰም። ሙሉ በሙሉ አይደለም እንደዚህ የሆነው። ከጥቂት ጊዜ በኋላ ደግሞ በጣም ቆንጆ ሆኖ እንደሚሰራ አሁን ደግሞ እየተሰራ እንደሆነ ያው ይታወቃል። ከትንሽ ጊዜ በኋላ ደግሞ ተሰርቶ ሲያልቅ የሚገርም ሁኔታ የሚገርም አካባቢ አሳያችኋለሁ ተስፋ አደርጋለሁ። ሆኖም ግን ዛሬ ማሳየት የፈለኩት ግን ሙሉ በሙሉ መንገዱ አካባቢው እንዴት እንደተበላሸና እንዴት እንደፈረሰ ላሳያችሁ ነው የመጣሁት። ያ ደግሞ ሲያልቅ ቆንጆ ሆኖ ውብ ሆኖ ሲገኝ ቪዲዮ ለእናንተ ሰራለሁ፣ አዲስ ቪዲዮ። እስከዛ ግን ይህን ቪዲዮ እንደማንኛውም ቤት ሄዳችሁ እንደምታደርጉት ላይክ፣ ኮፒ ሊንክ ይቅርታ አድርጉልኝ። ኮፒ ሊንክ ያው ቲክቶክ ላይ ነው አሁን እዛ ስለለመድኩ እዚህም ኮፒ ሊንክ አድርጉኝ። ለማንኛውም ይቅርታ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ጀምሩ። አሁን ቀጥታ ወዴት ነው የምንሄደው የት ነው ሀገሩ የሚለውን በቅድሚያ ልነግራችሁ እወጣለሁ። ከዛ በኋላ ግን ላይክ አድርጉልኝ። ወላይታ ሶዶ የተወለድኩበት አካባቢ ነው እና ዛሬ በጣም ያው በኮሪደር ልማት እንዴት እንደሆነች አሳያችኋለሁና ቀጥታ ወደ ቪዲዮ እንቀጥላለን።
Sophie. እንግዲህ ፋሚሊዎች እናንተ እንዳያችሁት ነው። ከተማው እንግዲህ በእንደዚህ ሁኔታ ያው ተፈራርሶ ነው ያለውና ከጥቂት ጊዜ በኋላ ደግሞ በደማቅ ሁኔታ ተሰርቶ ሲያልቅ የሚገርም ቪዲዮ ቢፎር እና አፍተር አድርጌ ሰርቼ እመጣለሁ ማለት ነው። እስከዛ ግን ውድ ፋሚሊዎች ደህና ቆዩ። ቤቱን ሰብስክራይብ፣ ላይክ እያደረጋችሁ አበረታቱልኝ። መልካም ቆይታ ይሁንላችሁ። የሀገሬ ልጆች ወዳችኋለሁ። ቻው